ሰላም ውድና የተከበራችሁ የነፂ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? እኔ ያለሁኝ ፈጣሪ ተመሰገነ ይሁን። እንግዲህ በትንሽዬ ቪዲዮ ዛሬ መጥቼላችኋለሁ። ብዙዎቻችሁ መልእክት እያስቀመጣችሁ ስለሆነ ነው ነፂ ስራ ተተሻለ ይላላችሁት። ኧረ አልተውኩም ስራ ያው አራስም ስለሆንኩኝ በርግጥ አልፎ አልፎ ነው ሱቁ እየተከፈተ ያለው። ታናሽ ወንድሜ ከክላስ መልስ እየገባ ነው ማለት ነው። ያው እኔ ከአራስ ከወጣሁ በኋላ ነው ሱቄ ጋር የምጠጋው ወይም ወደ ሱቄ የሚሄደው። እንግዲህ ቪዲዮ ቀርጸህ ይዘህልኝና ብዬው እንዳለቀኩ እንድታውቁ ማለት ነው። አልተውኩም፣ እየሰራሁ ነው። ቤትም ቁጭ ብዬ ትዕዛዞች እየመለስኩ ነው። ትዕዛዞችም እየወጡ ነው ማለት ነው። እንግዲህ እነዚህ የምትመለከቷቸው ከረመዳን በፊት የተቀረጸ ነው። በርግጥ ብዙ እቃ አልገባም፣ ብዙ እቃ ደግሞ ከሱቅም ወጥቷል ማለት ነው። የተወሰኑ እቃዎች ናቸው ሱቄ ላይ የነበሩት እዚህ ቪዲዮ ላይ እንዳልታውኩ እንድታውቁ ነው። እንግዲህ እዚህ ጋር ፔርሙዞች አሉ። ፔርሙዝም ከግማሽ ሊትር እስከ 3 ሊትር አለኝ። የቡና ሲኒዎች በተለያየ ከለር፣ እንዲሁም ድስቶች፣ ሴራሚክ ድስቶች፣ ሀገርኛ ድስቶች፣ ብቻ የምትፈልጉት እቃዎች አሉ። ሴሪ፣ እነዚህ ሴት የኪችን ከነ ቢላ መክተፊያ ያላቸው ሴራሚክ ድስቶች በተለያየ ከለርና ዲዛይን፣ የዱባይ ድስቶች፣ ግሎባል ድስቶችም አሉኝ። ብቻ በቃ ስራ አልተውኩም አለሁኝ ለማለት ነው። በሞላ ጎደል ቪዲዮ ፖስት ማደርግላችሁ ማለት ነው። በተጨማሪ ደግሞ እኔ ጋር ትዕዛዝ ያላችሁ ልጆች አላችሁ። ያው ከ4 ወር በላይ ከ5 ወር በላይ የተቀመጡ እቃዎች ስላሉ ያው እንድትወስዱልኝ ነው እቃውን። ምክንያቱም ትዕዛዝ ልክ እንደናንተ አዞ ማስቀመጥ የሚፈልጉ ብዙ ልጆች እየጠየቁኝ ስለሆነ ያው እቃችሁን ብትወስዱልኝ ደስ ይለኛል። ቦታም እየጠበበኝ ስለሆነ ለማስቀመጥ ይህንን ይመስላል። እቃዎቼን አይታችሁ ወዳችሁ የምታዙኝ እጅግ በጣም አድርጌ አመሰግናችኋለሁኝ። ያው እዚህ ጋር ዋጋውን የማልናገረው ምንድነው እቃ በጣም ኦቨር ሆኗል፣ ዋጋ በጣም ጨምሯል። ስለዚህ ስራ ከገባው በኋላ አንደኛዬን ሱቄን በደንብ አስተካክዬ ሙሉ ቪዲዮ እያንዳንዱን እስከነ ዋጋ የምነግራችሁ ይሆናል ማለት ነው። አሁን ግን ትዕዛዝ እየተቀበልኩ ያለሁት በመጀመሪያው ዋጋ ነው። ስለዚህ ይሄንን ይመስላል ሱቁ። እስከ መጨረሻ ቪዲዮን ተከታተሉት። አጭር ነው፣ 5 ደቂቃ ምናምን ነው። በቃ ማዘዝ የምትፈልጉ ስልኬ 0972919037 አለ። ዋትስአፕ አለው፣ ቴሌግራም አለው፣ ኢሞ አለው። እንመልስላችኋለን ማለት ነው። ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁኝ። ማዘዝ የምትፈልጉ ደግሞ ክፍለ ሀገርም እዚሁም የትም ይሁን ትራንስፖርት ያለበት ቦታ ከሆነ የትም ይሁን እናደርሳለን። መልካም ጊዜ፣ መልካም ቆይታ። አመሰግናለሁ።